የሙስሊም ተማሪዎች ጉዳይ በጊዜያዊነት ጥያቄያቸው እልባት ተሰጥቶታል። ሙስሊሞች እስከ መጨረሻው ኮፒ ሊንክ ሪፖስት እያደረጋችሁ ተከታተሉኝ። በትላንትናው ዕለት የአዲስ አበባ ዩኒቨርሲቲ ሙስሊም ተማሪዎች በፕሬዝዳንቱ ጽፈት ቤት ፊት ለፊት ጥያቄያችን ይመለስልን ብለው ከጠዋት እስከ ሌሊት ድረስ ተቀምጠው እንደነበረ በተደጋጋሚ ጊዜ ነግረናቸዋል። ታዲያ አሁን እየተሰማ እንዳለው ከሆነ በጊዜያዊነት አስቸኳይ ስብሰባ ተደርጎ የነዛ ተማሪዎች ጥያቄ በጊዜያዊነት ተፈቷል። ኡስታዝ አቡበከር አህመድ እንደገለጸም ከሆነ የነዚህ ተማሪዎች ጥያቄ እና በተደጋጋሚ ጊዜ በሌላም አካባቢዎች ለሚፈጠሩ ነገሮች ዘላቂ እልባት እንዲሰጠው እየሰራን ነው ሲል ተደምጧል። እነዛ ተማሪዎችም አሁን ሃይማኖታዊ አለባበሳቸውን ለብሰው ትምህርታቸውን በጊዜያዊነት መማር እንደሚችሉ ተነግሯቸዋል። ነገር ግን መጅሊሳችን ከ6 ወር በፊት ጀምሮ ኮሚቴ አዋቅሬ በትምህርት ጉዳይ ላይ በሙስሊም ተማሪዎች ጉዳይ ላይ እየሰራው ነው ብሎ ነበር። እስካሁን የፈየደው ፋይዳ የለም። ሙስሊሞች ሼር ይደረግ። ይህ ጥያቄ እንዲመለስልን እንፈልጋለን። ኢትዮጵያ የሃይማኖት ሀገር ናት፣ የባህል ሀገር ናት ትባላለች። ነገር ግን በትምህርት ቤቶች መከልከል ያለበት ይሄኛው ነው ወይስ ይሄኛው? እየተከለከለ ያለው ግን ይሄኛው ነው። ምንም ጉዳት የሌለው በሀገር ላይ ምንም አይነት ተጽዕኖ የማያሳድረው አለባበስ፣ ነገር ግን በሁሉም ትምህርት ቤቶች ይሄ እየተተገበረ ይገኛል። ይሄ ጥያቄ እንዲመለስልን እንፈልጋለን። እንግዲህ ወንድሞች እስቲ ልብ የሚል ልብ ይበል። እስቲ ትላንትና እንደዚሁ ጁማዓ ሰላት ሰግዶ ሄዶ የፕሬዝዳንቱ ቢሮ ላይ ቁጭ ብሎ እስከ ማታ እስከ ሌሊት ድረስ ቁጭ ብሎ የተለያዩ ባለስልጣናት መጥቶ የተለያየ ጥያቄም ቢጠይቁ የፕሬዝዳንቱን ቢሮ ጠይቆ እንግዲህ ፕሬዝዳንቱ የለም ብሎ እምቢ ያሉት እኛ ከዚህ ንቅንቅ አንልም፣ ከዚህ አንንቀሳቀስም፣ እኛ መፍታችን እስከ ዛሬ አልተከበረም፣ ዛሬ ደግሞ ካልተከበረ እኛ መኖርም የለብንም ብሎ ሙስሊም የሆኑት ጀግና ሴቶች ሪጃል የሆኑ ሴቶች ወጥቶ ያደረጉትን ትግል ትላንትና እነ ኡስታዝ አቡበክር የፌደራል መጅሊስ ጽፈት ቤቱ ኃላፊ በተጨማሪ ሌሎችም አካላቶች ተገንቶ ነበሩ። እንግዲህ ዛሬ ደግሞ አልহামዱሊላህ ለከል ሐምዱ ወሽኩር ድጋሚ እስከምጠና ድረስ ኒቃብ ለብሶ ገብቶ እንዲማሩ ተፈቅዷልና ሁላችሁም እንግዲህ እስከ ዛሬ መጅሊስ አዲስ ምርጫ አድርጎ ከተቋቋመ በኋላ 6 ወራትን አስቆጥሯል። ኒቃብና የጅልባብ ጉዳይ ቲም አዋቅራለውና እየተወያየን ነው እያለ 6 ወር ሞልቶታል። እንግዲህ ወንድሞቼ እስከ 6 ወር ከሞላ ወዲህ ምንም ነገር መፍትሄ አልመጣም። ስለዚህ ፍትህ ለኒቃብስት፣ ፍትህ ለጅልባብ፣ ፍትህ ለሙስሊም ተማሪዎች፣ ፍትህ ያክሱም ላይ ያሉ ሙስሊም ወንድሞች ሁላችሁም ኮፒ ሊንክ ሼር አድርጋችሁ ለሁሉም ቦታ አዳርሱት። እንግዲህ ዛሬ እንደምትመለከቱት መፍትሄ ጅልባብና ኒቃብ እንዲለብሱ የሚል ጥሪ መጥቶልናልና እንኳን ደስ አላችሁ፣ እንኳን ደስ አለን እላለሁ። ሁሉም ኮፒ ሊንክ ሼር አድርጋችሁ አዳርሱ።